ሰላሙ አለይኩም ሰላም ብያለሁ። ዛሬ ሁላችሁንም ሰላም ብያለሁ። ቤቱን ሰብስክራይብ አድርጉ። ዛሬ የዶሮ ስድር ነው። በዶሮ ደረት ቀለል ያለ በጣም በቀላል መንገድ የምናዘጋጀው ምግብ ነው። ስፖርተኞች ይወዱታል። ይህን ምግብ ስፖርተኞች ቢመገቡት አሪፍ ነው። በጣም አሪፍ ነች። ቀለል ብላ ደግሞ ብዙ ሰዓት አትቆይም እና እዚህ ጋር ዶሮን ቆራርጬ በደንብ ጥብጥ ባደረኩት በከል አቸቶ እና እንደዚህ እያጠብኳት ነው። በቀላል መንገድ ብዙም አያቆይም፣ አጭር ሰዓት ነች። እስከ በደንብ አጠብኩት። ዶሮ በደንብ መታጠብ አለበት ስለሚሸት። አበሻ ዶሮ በማጠብ አይታማም። ቤቱን ሰብስክራይብ አድርጉኝ። ቤተሰብ ላይክም አድርጉ፣ ኮሜንት ያስፈልገኛል። እዚህ ጋር እንዳጠብኩና በቃኝ። እኛ ጋር ሰሞኑን አቧራ ስለሆነ ድምጤ በጣም ተዘጋግቷል። ለድምጤ ጥራት እንግዲህ ይቅርታ። እዚህ ጋር ያሉትን ቅመሞች በጠቅላላ እንጠቀምና ፎቶ ላይ አስቀምጣችኋለሁኝ። እንደዚህ ምን ያህል እንደተጠቀምኩ እንግዲህ እናንተ በመጠናችሁ፣ እኔ እንደ ዶሯችሁ መጠን ነው። እዚህ ጋር በምስል ላይ ፎቶ ላይ አስቀምጥኳቸውን ቅመሞች እንደዚህ ጠቀምና ሚክስ አድርግና ፍሪጅ አስቀምጬው እኔ 2 ሰዓት 3 ሰዓት አስቀምጬው ነው የሰራሁት። ሲሰራ ያቆይም ፍሪጅ እኔ እንደዚህ አሽጬ አስቀምጬዋለሁኝ ቅመሙን በደንብ ሚክስ እንዲሆን እና እናንተ ቶሎ መስራት ተፈለጋችሁ መስራት ትችላላችሁ። ነው ያው አሽጬ ካስቀመጥኩት ጥሩ ቴስቱ አሪፍ ይሆናል። እንደዚህ ሽታ አድርጌ ፍሪጅ አስቀምጬዋለሁ 2 ሰዓት። እንደዚህ ማሳደርም ትችላላችሁ። ማታ እንደዚህ አስቀምጣችሁ ጠዋት ለመስራት ቀለል ያለች ነች። በጣም አታቆይም። ለራት ለምሳ እንደዚህ ቀለል ያለ ምግብ መስራት እንደዚህ አድርገን ነው። በዚህ ስክክ አድርገዋለሁኝ። ኦቭን ውስጥ አስገብቼዋለሁኝ። ከዛ እንደዚህ በስላለች እንግዲህ በሚያምር ሁኔታ በእንደዚህ ከጎኑ ሩዝ ሰርቼለታለሁ። ሰላጣ በዚህ ሁኔታ አቅርቤዋለሁ። እኔ ስለተከታተላችሁኝ አመሰግናለሁ።